ፊታችሁን ጽድት ጥርት የሚያደርግላችሁ በውድ ዋጋ የሚሸጠው እንዲሁም ደግሞ ቤት ውስጥ ግን በቀላል መንገድ መስራት እንችላለን እና ይህንን ማስክ ሰርታችሁ ተጠቀሙት። ፊት ጽድት ነው የሚያደርገው፣ ፊት ያጠራል እና በተለይ ፊታችሁ በሙቀት ለተጎዳ ሙቀት ላይ ላላችሁ፣ እኛ ጋር እንኳን በጣም ብርድ ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እውነት ይህንን የፊት ክሬም ማስክ ያው ክሬም ሳይሆን ማስክ ነውና ለመጀመሪያ ጊዜ እንደዚህ አድርጌ ስጠቀመው ለመጀመሪያ ጊዜ ነውና ነገር ግን ከተለያየ ነገር በፊት ተጠቅሜያለሁ። እዚህ ጋር በመጀመሪያ ደረጃ ተልባ 2 ማንኪያ ተልባ ነው የወሰድኩት። የካሜራ በዛኛው ስልክ ቀርጬ ወደዚህኛው ሼር አድርጌው ነገር ግን ሴቭ አልሆን አለኝና ለማንኛውም 2 ማንኪያ ተልባ አጥቤ 2 ማንኪያ 2 የሾርባ ማንኪያ ሳታበዙ ጄል ካላችሁ ጄል መጠቀም ትችላላችሁ። ነገር ግን ጄል ከሌላችሁ ደግሞ እኔ ጄል ነበረኝ ግን ለእናንተ ብዬ በተልባ እንደዚህ መስራት ይቻላልና የተጠቀምኩት 2 ማንኪያ ተልባ አጥቤ በዚህ መንገድ ቀቅየዋለሁና እንትን እስከሚወጣለት ድረስ ጄሉ እስከሚወጣለት ጄሉ የራሱ የቻለ ጄል አለውና የተልባውን ጄል እስከሚወጣ ድረስ ውፍር ማድረግም ትችላላችሁ። ዋናው ነገር የምታጠሉበትን ነገር ካላችሁ ነጠላ ካለ ወዲያውኑ በሱ ማጥለል ይቻላል። ተልባ ብዙ ጥቅሞች አሉት ለፊታችን፣ ለጽዳት፣ ጥርት ላለ ፊት እንዲሁም ደግሞ ለተሸበሸበ ቆዳ ራሱ እንዴት ውጥር እንደሚያደርግ ብዙዎች የመሰከሩለት እንዲሁም ደግሞ ኮላጂል በሚባል ብዙዎች በውድ ዋጋ የሚገዙት ነውና ሀሳቤ ወደ ሌላ ሄዳ ወደ ልጅ ሄዶ ነው ሀሳቤ። ከዛ በኋላ ተልባውን በዚህ መንገድ እንትን ካልኩ በኋላ እዚህ ጋር የተጠቀምኩት ፐርስሊ ነው። ፐርስሊና ለመጀመሪያ ጊዜ ይሄኛው ተጠቀምኩት ያልኳችሁ ፐርስሊ ከዚህ በፊት ለጸጉር ሰርቼበት ነበርና ለፊቴ ግን እንደዚህ ጥቅም ያለው አልመሰለኝም ነበር። ብዙዎች ደግሞ የመሰከሩለት ነው። እንዲሁም ደግሞ ሰርች አድርጋችሁ ማየት ትችላላችሁ። ፐርስሊ ግን በኢትዮጵያ ምን እንደሚባል ስሙ አላቅም እና ፐርስሊ እኔ የተጠቀምኩት በትንሹ ነው የተጠቀምኩት። ነገር ግን ከለሩ እንደዚህ ውብ የሆነ ከለር እንዲሁም ደግሞ አረንጓዴ ከለር እንዲሰጣችሁ ፐርስሊ በብዛት መጠቀም አለባችሁ። እኔ ትንሽዬ ነው የተጠቀምኩት እንዳያችሁት። በዚህ መንገድ ፐርስሊውን በደንብ መታጠብ አለበት። ማንኛውም ነገር ለፊታችን የምናደርጋቸው ነገሮች በደንብ መታጠብ አለባቸውና ቪታሚን ሲ አለበት። ቪታሚን ሲ ያለው ጥቅም ብዙ ጥቅሞች አሉት እንዳሉት ብዙዎች ያብራራሉና እኔ ደግሞ እስቲ ይሄንን ፐርስሊ ለምን አልጠቀመውም ብዬ ዛሬ የምር እውነትም እንደተወራለትም በጣም ነው የወደድኩት። እናንተም ተወዱታላችሁ ብዬ ተስፋ አደርጋለሁ። ሞክሩት። ፊታችሁ ደግሞ ያው ከፊታችሁ ከማድረጋችሁ በፊት ደግሞ በእጃችሁ ላይ ብትሞክሩት የበለጠ አሪፍ ነው። የተጠቀምኩት ግማሽ ኩባያ ውሃ ተጠቅሜ ለ5 ደቂቃ ያክል እሳት ላይ ታቆዩታላችሁ። 5 ደቂቃ ስላችሁ ያው የኔ እሳት ብዙም እንትን አይደለምና እዚህ ጋር ግን ተሸውጅ ያለውና እዚህ ላይ ፈጨውት። ቢያንስ መፍጫ ካላችሁ ትንሽ ስለሆነ በሆነ አነስ ባለ እቃ ላይ ብትፈጩት በጣም አሪፍ ነው። ወዲያውኑ ይፈጭላችኋል። እዚህ ጋር እኔ በድስት ፈጨውትና ለምን በመፍጫ እንትን እላለሁ ብዬ ያው ስንፍና ነበር በጊዜውና ለማንኛውም ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ቻናሌ ደግሞ ምን እንደሆነ ባላቅም ሰሞኑ ግን ሼር ላይክ አድርጉልኝ። እስቲ ሼር ላይክ እያደረጋችሁ አበረታቱኝ። ምን ችግር አለበት? አይከፈልበትም እና አንዳችን ለአንዳችን ብንደጋገፍ ማለት ነው። ለሌሎች ብቻ እንትን አንበል፣ ተው እኛንም አበረታቱን እንጂ። ለማንኛውም ምርጥ ኮመንት ለምትጽፉልኝ አመሰግናለሁ። ከዛ ፐርስሊውን በዚህ መንገድ እንደዚህ ፈጭቼ ከፈጨው በኋላ የምታዩት ይሆናልና ድቅቅ ማድረግም ትችላላችሁ። ድቅቅ ባረገው ኑሮ እኔ ከለሩ እንትን ግምቅ ያለ ይሄ አረንጓዴ ከለር ይሰጠኝ ነበር። እዚህ ጋር ግን እኔ በደንብ አልፈጨውትምና እንዲሁም ደግሞ ትንሽ በዛ አደረኩት መሰለኝ። ከዛ በዚህ መንገድ አጠለልኩት። አጥለላችሁ ውሃውን ብቻ ነው የምታወጡት። ልክ እንደ ኪያር ውሃ ነው የሚሰጣችሁ፣ ኪያር ወይም ደግሞ ኮኮምበር ማለት ነው። ከዛ የተጠቀምኩት የሩዝ ዱቄት ነው የተጠቀምኩት። እናንተ የበቆሎ ዱቄት ካላችሁ እሱ መጠቀም ትችላላችሁ። የሩዝ ዱቄት የኔ ደንበኛ ነው እና የሩዝ ዱቄት የተጠቀምኩበት ምክንያት አንደኛ እንዲወፍርልኝ ስለፈለኩ ነው። ማስኩ ውፍር ብሎልኝ ከዛ ከሰውነታችሁም ጭምር ይሆናችኋልና በዚህ አጋጣሚ የኔ ማስክ የሰራሁት ትላንት ነበር የተጠቀምኩት፣ ግን ዛሬ ነው። እውነት ለመናገር ስትጠቀሙት ጭምድድ ነው የሚያደርጋችሁና ስትታጠቡት ደግሞ እንዴት ፊታችሁ ፏ እንደሚል ማለት ነው። ከዛ በኋላ እዚህ ጋር እሳት ላይ አሁንም ለ5 ደቂቃ እሳት ላይ ታደርጉታላችሁ። ለ5 ደቂቃ እስከሚወፍር ድረስ በተቻለ
በተቻለኝ አቅም ቪዲዮውን እጥር ምጥን ለማድረግ እንዳይረዝምባችሁ ለማድረግ ሞክሬያለሁኝ እና ከዛ በኋላ እዚህ ጋር ለ5 ደቂቃ ያክል እጃችሁ ማረፍ የለበትም፣ መጓጎል የለበትም። ምክንያቱም ክሬም እንዲሰጣችሁ ማለት ነው፣ ክሬሙ እንዲወጣላችሁ። ክሬሙ በዚህ መንገድ ነው የሆነልኝ። አረንጓዴ ቢሆንልኝ በጣም ነበር ደስ የሚለኝ። እንደነገርኳችሁ ግን ቅጠሉን በደንብ ብፈጨው ኑሮ የበለጠ አረንጓዴ ከለር ይሰጠኝ ነበር ማለት ነው። እና ይህንን ከለር ግን ደስ የሚል ከለር ነው። ከዛ ቅድም የሰራሁት እንትን ያልኩት ተልባውን በዚህ በጨርቅ አጥልዬ አወጣሁኝ። በምንድነው በነጠላ። ይህንን ነጠላ በነገራችን ሙልጭ አድርጎ ወዲያውኑ ነው የተልባውን ውሃ የሚያወጣላችሁ፣ ምንም አክል እንኳን ቢወፍር ማለት ነው። ይሄውን በማጥለያ በሞክረው መቼም ቢሆን አይወጣልኝም። እና ግን ነጠላ ካላችሁ፣ ትንሽዬ ነጠላ ካላችሁ እሱን እያጠባችሁ ሁሌ ስትጠቀሙበት ከተጠቀማችሁ በኋላ አጥባችሁ አስቀምጡት ስለሚጠቅማችሁ ማለት ነው። እዚህ ጋር ተደፍቶብኝ ነበር እንግዲህ ከዛ በኋላ እንደዚህ ጭምቅ አድርጌ የተልባውን ጄል ካወጣውኝ በኋላ አሁን ቅድም የሰራሁት ክሬም እዛው ላይ ጨምረዋለሁ። በደንብ ትመቱታላችሁ፣ በደንብ ማለት ነው። ነገር ግን በማሽኑም መፍጨት ይቻላል። በማሽን ራሱ በደንብ ማስነካት ይቻላል። ነገር ግን ምንድነው ያው ግዴታ ሁሉም ቤት ማሽን አለ ማለት አይደለም። በእጃችንም ማድረግ የምንችለው ነው ማለት ነው። እዚህ ጋር ከዛ በሹኪያ በደንብ አዋህድኩት። ምርጥ ክሬም ነው የሰጠኝ፣ ክሬም የመሰለ ማስክ ማለት ነው። ያው እንደ ክሬም መጠቀም ማንችለው አንደኛ ፊታችሁ ከተቀባችሁ በኋላ ጭምድድ ያደርጋችኋልና፣ ስለዚህ ማስክ ነው እንጂ መሆን ያለበት ክሬም አይደለም። ቢያንስ ከ30 ደቂቃ በኋላ ትታጠቡታላችሁ። እዚህ ጋር እንግዲህ እኔም በትንሽዬ እቃ ገልብጬ ከዛ በኋላ እንደዚህ ፊቴን ታጥቤ፣ ፊታችሁ መታጠብ አለባችሁ። በሳሙና ሙልጭ አድርጌ ታጥቤዋለሁኝ። ፊቴ ላይ ምንም ቆሻሻ ነገር መኖር የለበትም። በዚህ አጋጣሚ ፊታችንም ሆነ እጃችን በደንብ በራሱ ብንታጠብ ጀርም አይታጣምና እኔ ራሱ ግርም ነው ያለኝ በቀደም ስሰማ እንደዚህና ጀርሞች እንደሚታዩ እና ለማንኛውም ፊታችን በደንብ መታጠብ አለብን። በደንብ ከታጠብን በኋላ እንደዚህ የተቀባን በደንብ መሳጅ ማድረጋችሁን እንዳትረሱ። ምክንያቱም ውስጥ ላይ እነዚህ ጥቅሞች ውስጥ ዘልቆ እንዲገባ ይረዳናልና ፊታችሁን በደንብ መሳጅ በምታደርጉበት ሰዓት ጥልቅ ብሎ ይገባል ማለት ነው። እና አንገታችሁ ሳይቀር ሰውነታችሁ እና ለሰውነቴም ጭምር ነው የሰራሁት እኔ። ከዛ በኋላ ቢያንስ ለሰውነቴ ራሱ እንደዚህ ካደረኩ ቢያንስ ከ10 ደቂቃ በኋላ መታጠብ ትችላላችሁ እና ፊቴ እንደዚህ በደንብ ነው የተቀባሁት። ስቀባው ራሱ ያለው እንትን በጣም ነው እንትን የሚለውና እንዲሁም ትንሽዬ ወዲያውኑ ከቆየ ይያያዛል እጃችሁ ማለት ነው፣ ይያያዛል። ደስ የሚል ስሜት አለው። ፊታችሁ ራሱ በቃ ፊታችሁ እንዴት ምጥጥ እንደሚያደርገው እንትን ማስኩና ምጥጥ ነው የሚያደርገው። ከዛ በኋላ ግን እናንተ ከቆያችሁ በኋላ ቢያንስ ከ30 ደቂቃ ወይም ደግሞ ከ10 ደቂቃ 15 ደቂቃ እንደ ሰዓታችሁ መታጠብ ትችላላችሁ። ታጥባችሁ ያላችሁን ቅባት መቀባት ትችላላችሁ ለፊታችሁ። ለማንኛውም የፊት ቅባት እሰራለሁ እኔ ራሱ የለኝምና በሌላ ቪዲዮ እንገናኛለን እንደ እግዚአብሔር ፍቃድ። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ። በዚህ አጋጣሚ እኔ ራሱ እያንቀጠቀጠኝ ነው ይህን ሪከርድ ሳደርግና በጣም ብርድ ነው እኛ ጋር። በስማም ብርዱ በቃ። በሌላ ቪዲዮ እንገናኛለን። መልካም ቆይታ ይሆንላችሁ። ባይ ባይ። መልካም ጊዜ ይሆንላችሁ።